ሰላም ሰላም ውድ ቻናላችን ቤተሰቦች ኤጀንት ጀምስ ነኝ። እስኪ አሁን ደግሞ የምንመለከተው የኢንቫይት ከዚህ ፕላትፎርም ትልቁ ከኤጀንት ቀጥሎ ሁለተኛው ትልቁ ሪዋርድ እዚህ ጋር ሰዎችን ኢንቫይት ማድረግ ነው። ኢንቫይት ምንም ሳላንዛዛ ባጭሩ ማስረዳችሁ ምንድነው? እዚህ ጋር ሚ የምትለውን ኦኬ እንላትና ሚ ኦኬ ስንላት ወደ ፕሮፋይላችን ይወስድናል። ወደ ፕሮፋይላችን እዚህ ጋር ምን ይመጣል? እናንተ ጋር እዚህ ጋር ታስክ ሪዋርድ ኢንቫይት ሪዋርድ የምትላለች። ያው ምናልባት የቆየ ቨርዥን ስለሆነ እናንተ ጋር እዚህ ጋር ኢንቫይት ሪዋርድ የምትል ትመጣለች። እዚህ ጋር ኢንቫይት ሪዋርድ የምትለውን ኦኬ እንላታለን። ኦኬ በምንልበት ሰዓት ቀጥታ በዚህ ጋር ጎ ኢንቫይት የሚለውን እዚህ ጋር ብንነካው ቀጥታ የኮፒ ሊንክ በዋትሳፕ በተለያዩ ሶሻል ሚዲያ አማራጮች ሼር አድርገን ሊንካችን በዛ እንትን ማለት ማስገባት እንችላለን። ግን ምንድነው ችግር የለውም። ሰዎች የምናስገባቸው ሰዎች አፕሊኬሽኑን አውርዶት እንኳን ከመጡ ምን ማድረግ እንችላለን? እዚች ጋር ማይ ኢንቫይተር ምትላለች። እዚች ጋር ማይ ኢንቫይተር ውስጥ እንገባለን። አሁን እዚህ ጋር ማወቅ ያለብን ምንድነው ከኛ አይደለም የምናስሞላቸው ይሄን አይዲ። ለምሳሌ እኔ አሁን የሆነ ልጅ አስገባው። የሆነ ልጅ ባስገባ ምንድነው የምለው ከሱ ገብቼ ከሱ ፕሮፋይል ልክ እንደዚህ ጋር ከሱ ፕሮፋይል ገብቼ ኢንቫይት ሪዋርድ ውስጥ ግባ እለዋለሁ አይደለ? ልጁን ከኔ አይደለም። አደራ ጥንቃቄ። ኢንቫይት የምናደርገው ሰው ለምሳሌ የሆነ ሰውን ኢንቫይት እያደረኩ ነው አይደል? ከዛ በኋላ በእኔ ስልክ አይደለም ኢንቫይት ማድረገው። ሊንኩን ልክለት እችላለሁ፣ ግን አይዲውን ቼክ ማድረገው ከሱ ነው። የት ላይ ኢንቫይት ሪዋርድ ውስጥ ይገባለሁ? ከማን? ከሱ፣ ከኔ አይደለም። ከዛ ማይ ኢንቫይት የሚለውን ነካውለዋለሁ። እዚህ ጋር ያለውን ማይ ኢንቫይት ይነካል። ከዛ በኋላ ከእች ጋር አድ የምትለውን እችን ኦኬ በልለዋለሁ። አድ ይልልኛል። የማንን ነው? የኔ አይደለም፣ የሱ ነው። ከዛ በኋላ ከእች ጋር የኔን አይዲ ከሱ ላይ እንዲሞላው አደርጋለሁ ማለት ነው። ተግባብተናል መሰለኝ። እች ጋር የምትሞላው አይዲ የማናት? እኔ ከሆንኩ ለምሳሌ የሆነ ሰው ያስገባሁት ከሆነ ከእች ጋር ገብተህ ሙላ ትለዋለሁ። አይዲዋን እች ጋር ይሞላታል። ለምሳሌ 25 ምናምን ነገር የሆነ ነገር ቁጥር እንድስትመጥ ብዬ ሰሚት በልስለው እችን ሰሚትን ሲነካት ቀጥታ የኛን ፕሮፋይል እች ጋር መጥቶ ከሱ ጋር ትመጣለች እች ጋር ማለት ነው። አሁን እዚህ ጋር ለማሳየት ለእናንተ ነው። ምንድነው ያልኳችሁ? መርሳት የለብን የኛን አይዲ ከሱ እናስሞላዋለን። ኢንቫይት ውስጥ ገብቶ የኛን አይዲ ከሱ ይሞላዋል ማለት ነው። ምናልባት ድንግር ካላችሁ ያው ጠይቁኛላችሁ። ባጭሩ የኛን አይዲ ከሱ ከምናስገባው ልጅ ከዚህ ጋር እንዲሞላት እናደርጋለን። ከዛ በኋላ ከሞላልን በኋላ ለኛ ምን ይመጣልናል? ከዚህ ጋር ማይ ኢንቫይት የምትለው ትመጣለች፣ የሱ ማለት ነው። ከዛሳ ልጁ ሲሰራ ያስገባነው ልጅ ሲሰራ ከምን ነው ሪሲቭ የምንለው? ከዚህ ጋር ነው ሪሲቭ የምንለው። እየገባን ከዚህ ጋር ሪሲቭ እንላለን። ለምሳሌ ዛሬ ቀን አስገብተነው ከሆነ የኒኪ ላይቭ ሰዓት አቆጣጠር ከ1 ሰዓት እስከ 1 ሰዓት ነው። ሰውየው ቀን ሰርቶ ከሆነ ማታ ነው የሚላክልን። ማታ ገብተን ቼክ ማድረግ አለብን። ከ1 ሰዓት በኋላ ከዚህ ጋር 5000 ለምን በአንድ ሰው $4.5 ነው የሚገኘው። $4.5 ይገኛል በአንድ ሰው። እንዴት ነው ሩሉ? እዚህ ጋር ሩሉ ነው የሚለውን ኦኬ ስንለው ኢንቫይት አንከር ኢዝ ላይቭ ፎር 1 hour in 7 days በ7 ቀን ውስጥ ያስገባነው ልጅ 1 ሰዓት ከሰራ በ7 ቀን ውስጥ ነው። በ7 ቀን እስከ 7 ቀን ካለፈ ምንም እንትን አይልም። በ7 ቀን ውስጥ 1 ሰዓት ከሰራ ላይቭ ላይ የሚሰራው ለራሱ ነው፣ ለኛ አይደለም። 1 ሰዓት ከሰራ 5000 ፖይንት ይሰጠናል። 4 ሰዓት ከሰራ 10000 ፖይንት ይወስድጋው። በ7 ቀን ውስጥ 1 ሰዓት ሲሰራ እችን 5000፣ 4 ሰዓት ሲሰራ 10000 ከታች ይልክልናል። 8 ሰዓት ሲሰራ ደግሞ ከዚህ ጋር እዚህ ጋር ያለውን 10000 ይልክልናል። 12 ሰዓት ከሰራ ግን መጨረሻው አራተኛው 12 ሰዓት ከሰራ $2 ይልኩልናል። $4.5 የሚለው ይሄ ነው። ሶ በ7 ቀን ውስጥ ከ1 ሰዓት በኋላ ላይቭ ከሰራ ልጅ ያስገባነው ልጅ ቀጥታ $4.5 ይልኩልናል።
ከዛ በተጨማሪ ምንድነው ያስገባነው ልጅ በ30 ቀን ውስጥ 250 ሺህ ኮይን በላይ ከተቀያየረ አክቲቭ ሆኖ የሚሰራ ከሆነ በነገራችን ላይ እስከታች የምታዩት ለ30 ቀን ውስጥ ልጁ አክቲቭ ሆኖ የሚሰራ ከሆነ የሚሰጠን ፕላትፎርም ነው $12.5 ነው። እዚህ ጋር $12.5 ነው የሚለው እዚህ ጋር ግን በትንሹ በኢንቫይት ብቻ $4.5 ማግኘት እንችላለን። የት ነው ሪስ የምንለው? ከዚች ጋር ማለት ነው። ጥንቃቄ ማለት ነው። የኢንቫይቱ እዚህ ጋር ሪሲቭ የምንለው ሰዓት አለው። ሰዓቱ ካለፈ ኤክስፓየርድ ስለሚያደርግብን ማታ 1 ሰዓት አካባቢ ጀምረን እየገባን ቼክ ማድረግ እንዳንረሳ። ካልሆነ ያስገባነውን ሪሲቭ ካላልነው እዚህ ጋር እየመጣን አናገኝም ማለት ነው። ስለዚህ ትንሽ የተረዳችሁኝ ይመስለኛል። ቻናላችን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ያው እኛ ጋር ደግሞ መስራት የምትፈልጉ ከታች ሊንኩን አስቀምጠዋለሁ። ሊንኩን እየነካችሁ ጆይን ማድረግ ትችላላችሁ። አመሰግናለሁ።